እንግዲህ ጣና ሐይቅ ላይ ስለደረሰው የጀልባ አደጋ አጭርና እውነተኛ ማብራሪያ ነው ለመስጠት የመጣሁት። ለምን ብትሉ ከቦታው ላይ ስለነበርኩና የበዓሉ ታዳሚ ስለነበርኩ ማለት ነው። የሚከተሉት እውነታዎች እንደሚከተለው ቀርበዋል። አንደኛ፣ በዓሉን ለማክበር ከተለያየ ቦታ በጀልባዎች፣ በመኪና፣ በእግርና በተለያዩ ተሽከርካሪዎች ሁሉም ሰው በሰላም ደርሷል። ሁለተኛ፣ አደጋው የተከሰተው ከባህር ዳር ተነስቶ ወይም ከሌላ ወደብ ላይ ተነስቶ በቀጥታ ወደ ቅድስት ክርስቶስ ሰምራ ገዳም ይጓዝ በነበረ ጀልባ ላይ አይደለም። ሶስተኛ፣ ከክርስቶስ ሰምራ ገዳም በቅርብ ርቀት የጣና ቂርቆስ ገዳምና የቅዱስ ፋሲለደስ ደሴት ገዳም ይገኛሉ። አራተኛ፣ ይህ አደጋ የተከሰተው ሁሉም ሰው ቅድስት ክርስቶስ ሰምራ ገዳም ከደረሰ በኋላ ቦታውን ረግጦ ማደሪያውን ይዞ ከቆየ በኋላ ለተጨማሪ ጉብኝት ወይም ለመሳለም ወደ ፋሲለደስና ወደ ሴቶች ገዳም ወይም ቅድስት ቁስቋም ገዳም ከአቅም በላይ የሆነ ጭነት እየጫኑ በሚዘዋወሩ የአካባቢው ትንንሽ ጀልባዎች ላይ ነው። አምስተኛ፣ አደጋው የተከሰተው ከቀኑ 10 ሰዓት ተኩል እስከ 11 ሰዓት ገደማ ሆኖ ከወደብ ለማረፍ 20 ሜትር ሲቀራቸው ነው። ስድስተኛ፣ የአደጋው መንስኤ ሁለት ከተቃራኒ አቅጣጫ ይመጡ የነበሩ ጀልባዎች እርስ በርስ ሲጋጩ አንደኛው ጀልባ ወደ ኋላ አፈንግጦ ውሃ ስለገባበት የመስጠም አደጋ ስለደረሰበት ነው። ሰባተኛ፣ አደጋው እንደተከሰተ ብዙ ሰዎች በዋና መውጣት ሲችሉ ሌሎች ባለጀልባዎችና የህብረተሰብ ክፍሎች የብዙ ሰዎችን ሕይወት በከፍተኛ ርብርብ መታደግ ችለዋል፣ ተርፈዋልም። ለዚህም በቅድስት ክርስቶስ ሰምራ ገዳም ላይ ምስክርነት ሰጥተዋል፣ ስለትም አስገብተዋል። ስምንተኛ፣ የሞቱ ሰዎች ቁጥር በውል ባይታወቅም እስከ 12/09/2018 ማለትም እስከ ረቡዕ ዕለት ጠዋት 4 ሰዓት አካባቢ አንድ ሰው እንደሞተ የሚያለቅሱ እናቶችን አይተናል። የተቀበረም አንድ ሰው ነው መባሉን በተጨባጭ አረጋግጠናል። ነገር ግን ከአራት የማያንሱ ከ10 የማይበልጡ ሰዎች መጥፋታቸውን አንዳንድ መረጃዎች ያመላክታሉ። በመሆኑ በተለያዩ ማህበራዊ ሚዲያዎች ላይ የሚወራው የተጋነነ ወሬ ግን 40 ሰዎች፣ 60 ሰዎች፣ 80 ሰዎች የሚባለው እውነታ አለመሆኑን ላረጋግጥላችሁ እወዳለሁ። ለሞቱ ወገኖቻችን ነፍስ ይማር እያልኩ ለቤተሰቦቻቸው ደግሞ መጽናናትን እመኛለሁ። ተጨማሪ መረጃዎች እንዳደረሱኝ ወደ እናንተ መለሳለሁ። አመሰግናለሁ።